አንድ አጋጣሚ ፌስቡክ ላይ ምናምን ሲዘዋወር አንድ ሐሙድ የሚባል ልጅ እንደሞታ አየሁኝና ፌስቡክ ላይ ፖስቼ አላህ ይዘንለት አላህ ይማረው ምናምን ብዬ ፖስቼ ነበረ እና አንድ ነገር ለመናገር ፈለግኩኝ። እሱ ምንድን ነው? ልክ በእሱ አይነት መንገድ ለመሄድ ለመመለስ ያሰባችሁ ሰዎች ህጋዊ ለመሆን ብላችሁ ከሳዑዲ በባህር እንደገና ተመልሳችሁ ራሳችሁን አደጋ ላይ ጥላችሁ ኢቃማ እናገኛለን ብላችሁ የምታደርጉት ነገር ካለ ራሳችሁን አደጋ ላይ የሚጥል ነገር ከሆነ አትጠቀሙት። አላህ ነቢያችን ሰለላሁ ዐለይሂ ወሰለም መን ረኪበ አልበህረ ዒንደ እርቲጃጅህ ፈላ የሉመነ ኢላ ነፍሰሁ አሉ። ባህር ማዕበሉ እየመጣ እያለ በመርከብ ላይ በጀልባ ላይ ተሳፍሮ የሄደ ሰው ራሱን ቢያጣ ይሄ ሰውዬ ራሱን እንጂ ማንንም እንዳይወቅስ ተጠያቂ እንዳያደርግ ብለዋል። በዛች በማትረባ በትንሽዬ ጀልባ ላይ ብዙ ሰው ነው ይወጡባታል፣ ይሄዱባታል። ራሳቸውን አደጋ ላይ የሚጥልን ነገር ይጠቀማሉ። ነቢያችን ኢስላም ከልክሏል። ራስን አደጋ ላይ የሚጥል ነገር ከሆነ አትጠቀሙ፣ አይቻልም፣ ሐራም ነው፣ ክልክል ነው። በቻላችሁ አላህ በሰጣችሁ ጊዜ እዛው ላይ ሪዝቃችሁን ፈልጋችሁ ሰርታችሁ በተያዛችሁ ጊዜ ተይዛችሁ ብትመጡ የተሻለ ነው። ከዚህ በፊት አንዲት ልጅ ሞተች አሉ። አሁን እንደገና ትናንትና ደግሞ ሄደች። አለይኩም ሰላም። አንድ ጊዜ አላህ ይዘንለት አላህ ይማረው። ሌላ ነገር አንድ ሰው ሞት አይደለ በህይወት ሳለ መጥፎ ስራዎችን ሊሰራ ይችላል፣ ሙዚቃ እየለቀቀ ሊጨፍር ይችላል ምናምን። ያንን አጥፎለት ፈላስ በቃ ያንን እየለቀቃችሁ ያዘናችሁ አዝናችሁ ሊሆን ይችላል። አዝናችሁ ማለት ችግር የለም ሊያዝን ይችላል ሰው። ግን ሙዚቃን መልቀቁ አስፈላጊ አይደለም፣ አይቻልም፣ አይፈቀድም። እሱ ያንን አጥፎለት ያለውን ነገር በተለያየ ሙዚቃ ሆነ እያረጉ ይለቁታል። አዘን በዛ አይደለም የሚገለጸው። ይህን ልጅ ከወደዳችሁት እኔ አሳዝኖኛል። ብዙ አላውቀውም፣ ግን ሳየው ዝም ብዬ እንትኑን ብቻ አይቼ ንጹህ ልጅ ይመስላል፣ ውስጡ የዋህ ልጅ ይመስላል። በዚያ ላይ ወንድማቸው ነው፣ ሙስሊም ወንድማቸው ነው። ጥፋት ሊሆን ይችላል። ያንን መሸፈን እንጂ እንደገና ያንን ቪዲዮ እያወጣቸው የጨፈረበትን መልቀቁ አስፈላጊ አይደለም። አላህ ይዘንለት፣ አላህ ይማረው፣ አላህ ጀነተል ፊርደውስ ይወፍቀው።